ይሄን ነገር ልንገራችሁ። በተለይ ደግሞ ይሄ በጣም ረጅም ጊዜ ያጠናለው ግን ደግሞ ምንም አላስታውስም ለምትሉ ተማሪዎች ነው። ችግሩ ካጠናን ዘዴያችሁ ነው። አንድ ጥናት እንደሚያሳየው ከሆነ ተማሪዎች እንደዚህ ሾርት ኖት እያነበቡ ኦር ከመጽሐፋቸው በጣም ሸምድዶ ለማስታወስ የሚሞክሩ ተማሪዎች ካነበቡት ነገር የሚያስታውሱት በ24 ሰዓት ውስጥ 30% ብቻ ነው። ለምሳሌ በ24 ሰዓት ውስጥ ይሄ ማለት ካነበባችሁት ነገር 70%ን ትረሳላችሁ ማለት ነው። ሰው አሁን ይሄ ያጠናን ዘዴ ይሄን ያክል የምትረሱ ከሆነ አዋጭ አይደለም ማለት ነው። ጥሩ አዋጭ ያጠናን ዘዴ ምንድነው? ጭንቅላታችሁን በፕሮብሌሞች ቻሌንጅ እያደረጋችሁ እሱን ፕሮብሌም ሶልቭ ለማድረግ ማጥናት ነው። ይሄ ማለት ምን ማለት ነው? የሆነ ኤክሰርሳይዝ ጥያቄ ትወስዱና እሱን ጥያቄ ትሰራላችሁ። ጥያቄውን መስራት ካቃታችሁ ጥያቄውን ለመስራት ማጥናት ማለት ነው። ስለዚህ ሾርት ኖት እያነበባችሁ ማጥናት ተገቢ አይደለም። ጥሩ ያጠናን ዘዴ ጥያቄዎችን እየሰሩ ማንበብ ነው። ጥያቄዎቹን ለማግኘት ሊንክ ላይ ያለውን ባዮ ተጠቀሙና ዌብሳይታችን ላይ ሂዱ። አመሰግናለሁ።